ሰላም ጋይሶች አሁን ከፊትነስ ኮች እና ከቴክኒካል ኮች ማን እንደሚጠቅም ነግራችኋለሁ። ባለፈው ቪዲዮአችን ላይ የዳይመንድ እና የብር የዳይመንድ እና የኮይን እንዴት መጠቀም እንደምንችል አሳይቻችሁ ነበር። አሁን ደግሞ በቴክኒካል ኮች እና በፊትነስ ኮች እንዴት ማግኘት እንደምትችሉና ብትጨምሩም ጠቅማችሁን ነገሮች ነግራችኋለሁ። በመጀመሪያ የምታገኙባቸው መንገዶች እዚህ ጋር ላይቭ ላይ የምታዩት አንድ ኮመን ቴክኒካል ኮች ቴክኒካል ኮች እና ሌጋንዲ እንትን ይሰጣችኋል። እዚህ ጋር ከዚህ የገዛችሁ በዚህ ይሸጣችሁ ራሱ ማግኘት ይችላል ቴክኒካል ኮች እና ፊትነስ ኮችን። እኔ ግን አሁን ምርጥ የለኝም ምክንያቱም ሁሉ ስለምፈልጋቸው እና ዲብሬናን ካይሄዶ እና የሚገዛቸው በቫርዲዮ የገዛቸው ቀጣይ ላልቆ ስለሚችሉ ነው። ሊጠፉ ግቫርዲዮል አቅም ይቀንሳል፣ ሌሎቹ ደግሞ ሊጠፉ ይችላሉ። ይሄም ከቴዱም ይቀንሳል እና የምጨምሩት በዚህ ጋር ነው። ቴክኒካል ኮች እና ፊትነስ ኮች የሚለያዩበት መንገድ ቴክኒካል ኮች እንደምትት እዚህ ጋር ቦል ኮንትሮል ዲስተርቢንግ ወይም ፓሲንግ የምትሉት ሹቲንግ እና ታክሊንግ ነው። ይሄ በጣም ብዙ ጊዜ የሚጠቅሙ ለተከላካዮች። አሁን ለምሳሌ እኔ ቫንዴክን እዩት 99 ስትሪንግስ ነው ያለው። ይሄም በቴክኒካል ኮች የተጨመረ መሆኑን ያሳየናል። ቴክኒካል ኮች ያለው ይኸው እዚህ ጋር ኮንትሮሊንግ ተጨምሮለታል፣ ሹቲንግ ተጨምሯል እና ታክሊንግም አለው። ፓሲንግም ይሄ እንደምትዩት አለው። ይሄ አብዛኛው ጊዜ ቴክኒካል ኮች የሚጠቅማችሁ ለተከላካዮች ነው። አብዛኛው ጊዜ ቴክኒካል ኮች የሚጠቅማችሁ ለተከላካዮች ነው ማለት ነው። በጣም አስፈላጊ ነው ቴክኒካል ኮች ለተከላካዮች። ለቴክኒካል ኮች እናም ሌላም ለሚድፊልደሮችም ብትጠቀሟቸው አሪፍ ነው። ምክንያቱም ፓሲንግ ይጨምርላችኋል፣ ታክሊንግም ይጨምርላችኋል፣ ኮንትሮል ይጨምርላችኋል፣ ሹቲንግ ይጨምርላችኋል። ለመሀሎችም አሪፍ ነው የሚሆንላቸው እና ሌላኛውም ፊትነስ ኮች ነው ማለት ነው። ፊትነስ ኮች ፊትነስ ኮች በጣም የሚጠቅመው ደግሞ ስትሪንግዝ ለተከላካዮች ስትሪንግዝ ይጠቅማቸዋል። አሁን ይሄን ቫንዴክ ስትሪንግዙን ጨምረልኝ በደንብ አድርጎ እዚህ ጋርና ስታሚና ማለት እንደምትሰማን 84 ነው። እኔ ቫንዴክ ተጨምሮ ፊትነስ ኮችን ቀርታ ቀደም ቴክኒካል ኮች ብያቸው ነበር። ስፒድ አለው ይሄ እንደምትሰማን 89 ነው። እና የመጨረሻው ታክሊንግ ነው። ታክሊንግ ማለቴ አክሰለሬሽን እንኳን ለቫንዴክ ምንም አይሰራለትም። ይሄም ይጠቅማል አጥቂ ነው። እናም ፊትነስ ኮች የሚጠቅመው አብዛኛው ጊዜ ለአጥቂና ለመሀል ነው። ፊትነስ ኮች አሁን ለምሳሌ ባቲስታ የምትዩት ከሆነ እንኳን ተውትና ሳላን ካያችሁት 85 ስፒድ ይሄ በፊትነስ ኮች መጨመር ያልተጨመረም ያስታውቃል። አክሰለሬሽን 94 ይሄ በፊትነስ ኮች ተጨመረ ያስታውቃል ማለት ነው። እንደው ቆይ ዴማር ኮንትራስ ይሄን ብትዩት በፊትነስ ኮች እንደተጨመረ ያሳያል። አዩት እና ሳላን እንደምትዩት እንደዚህ ነው። እናም አንድ ምክር ልምከራችሁ፣ ዳይመንዳችሁን አጠራቅሙ። ምክንያቱም እንደ ኔይማር እና ማያ ተጫዋቾች ይመጣሉ እየተባሉ ነው እና ብታጠራቅሙ በጣም ይጠቅማችኋል ማለት ነው። የዛሬው ቪዲዮአችን አይደለም ቴክኒካል ኮች እና ፊትነስ ኮች የምታገኙበትም ደግሞ እዚህ ጋር ነው። ቴክኒካል ኮች ፊትነስ ኮች እና አብዛኛው ጊዜ እዚህ ጋር በመጨረሻ የሽጣችሁ ስታገኙ ደግሞ እንትን ይልባችኋል። ቴክኒካል ኮች ወይም ፊትነስ ኮች ብላችሁ መርጣችኋል። እናንተ መምረጥ ያለባችሁ አንዳንድ ጊዜ እዚህ ጋር ካያችሁት መጀመሪያ ሲጀምሩ ላይ ስትሄዱ እዚህ አንድ አለ፣ ሁለት አለ። በሁለቱ አንዱ ቴክኒካል አንዱ ፊትነስ ኮች። እዚህ ጋር አንድ ቀን ቴክኒካል ኮች አንድ ቀን ፊትነስ ኮች ብታደርጉት አሪፍ ነው ማለት ነው። እናም ሌላ ምክር ልንገራችሁ፣ ዳይመንዳችሁን በደንብ ብታጠራቅሙት አሪፍ ነው። ምክንያቱም አንድ ኔይማር ይመጣሉ ብዬ ነግሬያችኋለሁ። ለዛም ይጠቅማችኋል። እስካሁን ባለፈው ዕለት ላይ እነ ሮናልዶ 88 ሜሲ 88 ነው መጥቶ ነበረ። አሁን ደግሞ እነ ኔይማር ይጠበቃሉ። ስለዚህ እንትን ብትሉ አሪፍ ነው ማለት ነው። እና ዳይመንዳችሁን ለማግኘት
ላይቭ ብትጫወቱ ብታጠራቀሙት አሪፍ ነው የሚመስለኝ። እኔ የዛሬው ቪዲዮአችን ይሄን ይመስል ነበር። ቻው። ይቅርታ አድርጉልኝ አንድ ነገር ሳልነግራችሁ ረስቼው ነው። እዚች ጋራ እንትና በተከላካይ አብዛኛው ጊዜ የሚያስፈልገው ፊትነስ ኮች ያስፈልጋል፣ ቴክኒካል ኮች ያስፈልጋል። በተለይ ስትሪንግ ይዛችሁ ለመጨመር ፊትነስ ኮች ከተጠቀማችሁ በኋላ ቴክኒካል ኮች ደግሞ ብትጠቀሙ በጣም አሪፍ ነው የሚላችሁ። እናም ለማለት ደግሞ ሁለቱም ያስፈልጋቸዋል። ቴክኒካል ኮችም ፊትነስ ኮችም ያስፈልጋቸዋል። ምክንያቱም ሁሉም ሙሉ ለማድረግ እንደዛ ስለሚያስፈልጋቸው ነው። ያሁን እኔን ራይስ ብታዩት እንትን አክስለሬሽን የቀረው በፊትነስ ኮች የሚሞላ ከሆነ በእንትን ይሞላል ማለት ነው። ሳላ እነዚህ አጥቂዎቹ ደግሞ አብዛኛው ጊዜ ፊትነስ ኮች ይፈልጋሉ፣ ግን አንዳንድ ጊዜ ቴክኒካል ኮች ሰጣቸው። እኔ ባጭሩ ልንገራችሁ፣ በቃ ቴክኒካል ኮች ለሚያስፈልገው ቴክኒካል ኮች፣ ፊትነስ ኮች ለሚያስፈልገው ፊትነስ ኮች ብትሰጡት አሪፍ ነው ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። ቻው።